እስካሁን የተፍተን አስጠበቀኝ እኮ። ወደ ጉዳይሽ ግቢ። ለምንድን ነው የፈለግሽኝ? እንዴት ነው የሚያደርግ? ስርዓት ይዘህ በስርዓት አዋራኝ። እሺ አይታይሽም እንዴ? እያወራሁሽ እኮ ነው። ለምን ፈልገሽ ነው የጠራሽ? ቴዲ ረፍ መጃጃልህን አቁምና በስርዓት አዋራኝ እያልኩ ነው። እያወራሁሽ እኮ ነው። ማውራት ያለብኝም ማውራት ለአንቺ መጃጃል ነው እንዴ? ወይኔ ሄለን፣ ቴዲ አንተም ተደርባ አታቃጥለኝ ባክሽ። የሚያቃጥልሽ ስራሽ ነው። አንተ ምን ልትሆኝ ነው? ይኸውልሽ በስነ ስርዓት የማታወሪ ከሆነ ሰዓት የለኝም፣ ጥዬሽ እሄዳለሁ። እሺ እሺ ቴዲ፣ ይሄን ከሆነ የምትፈልገው ምን እንደሚፈጠር ነው ያለን። ታስፈራሪኝ ባክሽ። ቶማስ ጠፍቷል። በመጥፋቱ እጅ ካለበት ቶሎ ንገረኝ። ያበላሸውን ነገር ማስተካከል አለብኝ። ኧረ ተይ፣ እኔ ሳጠፋ አንቺ ልታስተካክልኝ ነው? ሲገርም ስራ ማበላሸት አይደል? ድፍረትሽ። ቆይ ፍላጎትሽ ግን ምንድን ነው? ይህ ቶማስ ቶሚ ከምትዩ ልጅ ጋር ተያይዛችሁ ገደል መግባት ትችላላችሁ። እሺ ትሰሚኛለሽ? የእናንተ ጉዳይ አይመለከተኝም። እሺ እንኳን መጥፋት ለምን ድፍት አይል? ምንድነው የሚያስቀባጥርህ? ያደረግከው ነገር አለ አይደል? አንቺ እንደፈለግሽ ማሰብ ትችላለሽ። ከኔ ጋር ግን ከስራ ጉዳይ የሚያገናኝ ምንም ነገር የለም። ምክንያት አባት ይጥፋ። አትላላጥ። ሄድና እዛ ለማወቅ አውራ። አንድ ቀን ፊቴን ባዞርብህ ምን እንደምትሆን አውቃለሁ። እንግዲያውስ አድርገውና ምን እንደሚፈጠር ብናይ ይሻላል። አሁን አንድ ነገር ብቻ መልስልኝ። በቶማስ መጥፋት ውስጥ እጅ አለበት? የለበትም። እኔን ከሱ ጋር ምን ሊያገናኝ ይችላል? እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ቴዲ ስርዓት ብትይዝ ይሻላል። እሺ ከኔ ጋር እንዲህ ባትሳፈጥ ይሻላል። ኧረ ተይ፣ የሆነ ነገር እንዳታረጊኝ። በጣም ልፍራ እንዴ? ሄለን ከስራ ውጭ ላናወራ እኮ ተነጋግረን ተለያይተናል። ለምንድን ነው እንደዚህ የምትሆኝ? ቴዲ ለምን እንዲህ እንደሆንኩ እያወቅ መቀየር ለምን አስፈለገ? ኧረ ተይ፣ መቀየር አልነበረብኝም ማለት ነው። ይገርማል። ቆይ ግን አንቺ ፍላጎትሽ ዘላለም አለምሽን ከስርሽ ሆኜ በተስፋ እንድኖር ነው እንደምፈልጊው? አይደለም፣ ነገሮች እንደሚስተካከሉ እኮ ነግሬያለሁ። እረፊ በቃሽ። በቃ አሁን ጓደኛ አለችኝ። እሺ በጣም ስለምወዳት በቅርቡ እንጋባለን። ከዛ ሰላማዊና የተረጋጋ ህይወት መኖር እንጀምራለን። ዝም በል እባክህ እንከፍ። የማላቃስ መስልኩ። እሱም በአይንሽ የምታየው ይሆናል። እሺ እስካሁን አንተ ጥሩነቴን ነበር የምታውቀው። ከዚህ በኋላ ምን እንደማረግ ታያለህ። ቆይቶም የት ነው የገባው? ምን እየተፈጠረ ነው?